ክልሉ ከተመሰረተ ወዲህ የሰላም የልማትና መልካም አስተዳደር ጥያቄዎችን ለመመለስ የሚያስችሉ ስራዎች በትኩረት እየተከናወኑ መሆኑን የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ገለጹ። ወጣቶች ሀገር ተረካቢ ብቻ ሳይሆኑ ሀገር በመገንባት ለትውልድ አሻጋሪ ትልቅ አቅሞች ናቸው ሲሉም በክልሉ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊ ረዳት የመንግስት ተጠሪ አቶ ነጋ አበራ ተናገሩ። በ2017-18 በበልግ እርሻ ከ7000 ሄክታር መሬት በላይ ለማልማት ታቅዶ ወደ ስራ መገባቱን የጠሎ ወረዳ አስተዳደር ግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት ገለጸ። የሚሉት ዋና ዋናዎቹ ናቸው። ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾች እንደምን አላችሁ? የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ፍጹም ተሾመ። አሁን በዝርዝር ወደምንመለከታቸው ዜናዎች ስንሻገር በ2017-18 በበልግ እርሻ ከ7000 ሄክታር መሬት በላይ ለማልማት ታቅዶ ወደ ስራ መገባቱን የጠሎ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት አስታወቀም። ከዚህም በ5000 ሄክታር በላይ ማሳ በበቆሎ የሚሸፈን መሆኑ የጽሕፈት ቤቱ ኃላፊ አቶ አፈወርቅ አደመ ተናግረዋል። ባልደረባችን አንተነህ ፍቃዱ ስፍራው ድረስ ተጉዞ ያሰናዳውን ዘገባ ተከታትለን እንመለስ። ወረዳው ለተለያየ የግብርና ስራዎች ምቹ መሆኑን የተናገሩት የጠሎ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት ኃላፊ በበልግ እርሻ ዘመን ከ7000 በላይ ሄክታር መሬት ለማልማት የተዘጋጀ መሆኑን ተናግረዋል። ወረዳችን ለተለያዩ ግብርና ስራዎች አመቺ የአየር ንብረት ያለው ወረዳ ነው። በእርሻው ስንሄድ መኸር ላይ ነው በስፋት የሚለማው። ከ9500 ሄክታር በላይ በመኸር ሰብሎች ይለማል። ከዛ ባለፈ በልግ ላይ በመደበኛ የሚሰሩ ሰፊ ስራዎች አሉ። አሁን ያለንበት ወቅት በልግ ነው። በልግ ላይ የተለያዩ ሰብሎች ከዚህ ከበጋ መስኖ ጋር ላይ አንድ ላይ ከ7000 ሄክታር በላይ ማሳ ተለይተዋል። ከዚህ ውስጥ አሁን በቆሎ ማሳ በዘር እየተሸፈነ ያለበት ሁኔታ አለ። በበቆሎ 5000 ሄክታር በላይ ማሳ ተለይቶ ከ4900 ሄክታር በላይ ማሳ ተዘጋጅቶ ከ91% በላይ ዘር ተሸፍኗል። ለዚህም የሚያስፈልጉ ግብዓቶችን ለአርሶ አደሩ በወቅቱ ያቀረብንበት ሁኔታ ነው አለው። ከ260 ኩንታል በላይ ኤንፒኤስ ማዳበሪያ ቀርበዋል። ከ110 በላይ ኩንታል ዩሪያ ቀርበዋል። ከ77.25 ምርጥ ዘር በቆሎ ያቀረብንበት ሁኔታ አለ። ይሄም 309 ሄክታር አካባቢ ሊሸፍን የሚችል ዘር ነው ያቀረብነው። አሁንም በመቅረብ ላይ ነው ያለው። አሁን አየሩ ምቹ ነው፣ ዝናብ አለ፣ የተስተካከለ የአየር ጸባይ ሁኔታ ስላለ ለዚህ ትኩረት ሰጥተን በልግ ላይ በቆሎ ላይ እየሰራን ያለንበት ሁኔታ አለ። የጽሕፈት ቤቱ ኃላፊ አክለው ለስራው መሳካት የባለድርሻ አካላት ድጋፍ ጥሩ መሆኑን አብራርተው በወረዳው የቡና ምርት ለማስፋት ዘርፈ ብዙ ጥረቶች እየተደረጉ እንደሆነም አንስተዋል። ባለድርሻ አካላት ድጋፍ ጥሩ ነው። ያው ከክልል ጀምሮ የተለያዩ የፈጻሚ መድረክ ከማዘጋጀት አንጻር የተለያዩ የንቅናቄ መድረኮች ተፈጥሯሉ። እኛም ወረዳ ላይም በጥሩ ሁኔታ ብቁ ሰነድ ተዘጋጅቶ የሚመለከታቸው ባለድርሻ አካላት ከቀበሌ ስበን ባለሙያንም ጭምር አመተን አንድ ቀን ገምግመን ከዛ በኋላ በእቅዱ ላይ በደንብ ተግባብተን ከልሰን እስከ ታች እስከ ልማት ቡድን እስከ አርሶ አደር ድረስ ይሄ የንቅናቄ መድረክ ወርዶ ከባለድርሻ አካላት ጋር ተወያይተን የወረዳ አመራሩን በደንብ ደግፎ ይሄን የበልግ ስራ በጥሩ ሁኔታ እንዲሳለጥ ያደረጉበት ነገር ነው የነበረው እና ላይ ወረዳችን በፊት ከ2002 በፊት ብዙም የሰፋ ስራ አልነበረም። ብዙም የሚታወቅ አልነበረም። ከ600 ሄክታር በላይ ያልበለጠ እሱም የጫካ ቡና ነበረ። አሁን ግን በከፊል የጫካም ጓሮ ላይም እየሰፋ የመጣበት ሁኔታ አለ። አሁን በደረስንበት ወደ 14000 ሄክታር አካባቢ ደርሷል። ከዚህ በፊት ለአካባቢ ገበያ እንኳን ምርት ብዙም እምብዛም የማይወጣ እስከ 200 ቶን በላይ ምርት ለማዕከላዊ ገበያ ማቅረብ ጀምረናል። በፊት ማናቆ ኢንዱስትሪ 2 እሸት ማጠቢያና 2 ደግሞ የደረቅ መቀሸራ ኢንዱስትሪዎች ሁሉ መቋቋም ጀምሮ ተስፋ አለ። በዚህም ባለሀብቶች እየተሰማሩ ያሉበት ሁኔታ አለ። አቅራቢ ነጋዴም ከዚህ ከአካባቢ ወጣቶችም ወደዚህ ዘርፍ እየገቡ ያሉበት ሁኔታ ስላለ ቡና ላይም አጠናክረን
እየሰራን ያለንበት ሁኔታ አለ። የግብርና ስራ የምግብ ዋስትናን ከማረጋገጥ አልፎ የገቢ ምንጭ እና የስራ እድል ፈጠራ መስክ ለማድረግ አጠናክረን እየሰራን ነው ሲሉ ጠቁመዋል። አሁን ባለው ሁኔታ ግብርና ላይ በፊት እንግዲህ ብዙ ትኩረት ስንሰጥ የነበረው የምግብ ዋስትና ማረጋገጥ ላይ ነው። አሁን ከዛ አልፈን ወደ 4-5 የሚሆኑ ግቦችን ጥለን ነው ግብርናን እየደገፍን ያለ ነውና ምግብ ዋስትና ማረጋገጥ አለ፣ ገቢ ማግኘት፣ ስራ እድል ፈጠራ ጋር ኤክስፖርት ምርቶችን ላይ እነዚህን ከውጭ የምናስገባቸው ምርቶች በሀገር ምርቶች የመተካት ስራ ጋር እነዚህን ግቦች ለማሳካት በደንብ ይዘን በሁሉም ዘርፍ አንዱ ላይ ብቻ ተንጠልጥለን ሳይሆን በእርባታውም በእንስሳት እርባታውም ላይ የዝርያ ማሻ ስራዎችም ላይ አጠናክረን እየሰራን ያለበት ሁኔታ አለ። ይሄን ሊደግፉ የሚችል የግብርና ስራ ሊደግፍ የሚችል በመንግስትም በፓርቲም የተለያዩ ኢኒሼቲቮች የሌማት ትሩፋት አለ፣ የበጋ ስንዴ አለ፣ ሌሎችም መደበኛ ስራዎችንም አጠናክረን እየሰራን ያለንበት ሁኔታ ስላለ እነዚህን ስራዎች የባለሙያ የሚለውን ድጋፍ አርሶ አደሩም ተጠቅሞ አሁን ያለውን የተጀማመረውን የተነቃቃውን የግብርና ስራ አጠናክሮ መቀጠል አለበት የሚል መልእክት ነው አለኝ። ክልሉ ከተመሰረተ ወዲህ የሰላም የልማትና መልካም አስተዳደር ጥያቄዎችን ለመመለስ የሚያስችሉ ስራዎች በትኩረት እየተከናወኑ መሆኑን የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ገለጹ። በክልሉ ብዙ ዋና ማዕከላት ከሚገነቡ ህንፃዎች አንዱ የሆነው በተርጫ ከተማ የመሰረተ ድንጋይ ተቀምጧል። ዘገባው የክልሉ የመንግስት ኮሚኒኬሽን ቢሮ ነው። በቴሌም ሙሉ ተጨማሪውን ይዛለች። የመሰረተ ድንጋዩን ያስቀመጡት የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ በበኩላቸው ክልሉ ከተመሰረተ ወዲህ የተከናወኑ የሚገኙ የሰላም የልማትና መልካም አስተዳደር ስራዎች የህዝቡን ተጠቃሚነት በማረጋገጥ ላይ ይገኛሉ ብለዋል። ከዚህ ቀደም የመልካም አስተዳደር ጥያቄ ያስነሱ የሚገኙትን ያልተጠናቀቁ ፕሮጀክቶችን በማጠናቀቅና በማስመረቅ እንዲሁም አዳዲሶችን የመገንባት ስራ በትኩረት እየተከናወነ እንደሚገኝ ገልጸዋል። የሚገነባው ህንፃ የተደራጀና የተጠናከረ የመረጃ አያያዝን በማጎልበት በአንድ ማዕከል ለተገልጋዮች የአገልግሎት አሰጣጡ ምቹ ሁኔታ ለመፍጠር ያስችላልን ብለዋል። የግንባታው ሂደት እንዳይስተጓጎል ክፍያዎች ሳይዘገዩ የሚከፈሉ ሲሆን በቀጣይም ልማቱ ባልተዳረሰባቸው አካባቢዎች የክልሉ መንግስት በመንገድ በውሃና በተቋማት ግንባታ በትኩረት የሚሰራ እንደሆነም አስረድተዋል። የዳውሮ ዞን ዋና አስተዳዳሪ አቶ ዳዊት ገበዩ እንደገለጹት የህዝቡ የዘመናት እኩል የመልማት ጥያቄ አሁን ላይ መልስ እያገኘ መምጣቱ ለህዝቦች በአብሮነትና በአንድነት ለመኖር ተስፋ ሰጪ የሆነ ይገኛል ብለዋል። ክልሉ ከተመሰረተ ወዲህ በማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊና የመልካም አስተዳደር ጥያቄ የተመለሱ ለመገኘታቸው ይህ ማሳያ መሆኑንም ገልጸዋል። በክልሉ ብዙኃን ዋና ማዕከል ታርጫ በክልል መንግስት ወጪ ለሚገነባው ህንፃ ዞኑ ከይግባኝ ነጻ የሆነውን ከ6 ሄክታር በላይ የሆነውን ይዞታ አዘጋጅቶ ማቅረቡንም አስረድተዋል። የህንፃው ግንባታ ለወጣቱ ተጨማሪ የስራ እድል የሚፈጥርና ለከተማ ውበት እንደሚሆንም ገልጸዋል። በመሰረተ ድንጋይ የማስቀመጥ መርሃ ግብር ላይ የክልሉ ርዕሰ መስተዳድር ጨምሮ የክልሉ ዋና አፈ ጉባኤና የመንግስት ዋና ተጠሪ እንዲሁም የሚመለከታቸው አካላት ተገኝተዋል። አዲስ የሚገነባው ባለ 7 ወለል ህንፃ ሲሆን በ2600 ካሬ ላይ የሚያርፍ መሆኑም ተገልጿል። ወጣቶች ሀገር ተረካቢ ብቻ ሳይሆኑ ሀገርን በመገንባት ለትውልድ አሻጋሪ ትልቅ አቅሞች ናቸው ሲሉ በክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት እና የፖለቲካ አቅም ግንባታ ዘርፍ ኃላፊና ረዳት የመንግስት ተጠሪ አቶ ነጋ አበራ ተናገሩ። ከቃል እስከ ባህል በብልጽግና ፓርቲ ሁለተኛ መደበኛ ጉባኤ የውሳኔ አቅጣጫዎች ላይ የብልጽግና ወጣቶች ክንፍ ሚና በሚል መሪ ሀሳብ ከወጣቶች ጋር የውይይት መድረክ በሚዛን አማን ከተማ ተካሂዷል። ዘገባው የክልሉ የመንግስት ኮሚኒኬሽን ቢሮ ነው። ብሩክታይት ብርሃኑን ታቀርባለች። በዚሁ ክልላዊ የወጣቶች ክንፍ የንቅናቄ መድረክ በመገኘት መልእክት ያስተላለፉት በክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊና ረዳት የመንግስት ተጠሪ አቶ ነጋ አበራ የብልጽግና ፓርቲ ከእድሜው በላይ የሆኑ ትልልቅ ስኬቶችን ያስመዘገበ ፓርቲ መሆኑን ተናግረዋል። ፓርቲው ለዘመናት የመልካም አስተዳደር ችግሮች ሆነው የሰነበቱ የህብረተሰቡን የመልማት ጥያቄዎች የፈታ አዳዲስ ትልልቅ ፕሮጀክቶችን እውን እያደረገ መምጣቱንም አቶ ነጋ አበራ አብራርተዋል። ከዚህ በፊት በኢትዮጵያ የተለመደው ነጠላ ትርክትን የማስረጽ የፖለቲካ ባህልን በማስቀረት ብሔራዊነት ገዢ ትርክትን እውን በማድረግ የብልጽግና ፓርቲ ጠንካራ ሀገረ መንግስት ግንባታ እያከናወነ መሆኑንም አስረድተዋል። በሁለተኛው መደበኛ የብልጽግና ፓርቲ ውሳኔዎችና አቅጣጫዎችን ተከትሎ በሀገሪቱ የሰላምና የመልካም አስተዳደር ጉዳዮችን ለማስረጽ ከተለያዩ የህብረተሰብ ክፍሎች ጋር ውይይቶች እየተደረጉ መሆኑን አቶ ነጋ ገልጸዋል።
ይህንን ተከትሎም ከወጣቶች ጋር የሚደረገው ውይይትም የዚሁ አካል ጭምር መሆኑን አቶ ነጋ ገልጸዋል። ወጣቶች ሀገር ተረካቢ ብቻ ሳይሆኑ ሀገር በመገንባት የተሻለች ኢትዮጵያን ለመጪው ትውልድ አስረካቢ መሆናቸውን ጭምር ገልጸዋል። ወጣቶች በፓርቲው የተቀመጡ ውሳኔዎችና አቅጣጫዎችን የሚያሰርጹበት ብቻ ሳይሆን የወጣቶችን ጉዳይ የተመለከተ በቂ ግብዓት የሚሰበሰብበት መድረክ መሆኑንም ገልጸዋል። ወጣቶች የፓርቲው ትልቅ አቅም በመሆናቸው ውሳኔዎችና አቅጣጫዎችን በመፈጸምና በማስፈጸም ትልቅ ሚና እንዳላቸውም አቶ ነጋ በመድረኩ ገልጸዋል። በልማትና መልካም አስተዳደር ስራዎች ወጣቶች ቀጥተኛ ተጠቃሚ በመሆን የተያዙ እቅዶች እውን እንዲሆኑ የሚጠበቅባቸውን ሚና እንዲወጡም ጠይቀዋል። በብልጽግና ፓርቲ የወጣቶች ክንፍ ስራ አስፈጻሚና የጽህፈት ቤቱ ምክትል ኃላፊ ወጣት ሰብለ በቀለ የበለጸገች ኢትዮጵያን እውን ለማድረግ በሚደረገው ጉዞ ውስጥ የብልጽግና ወጣቶች ክንፍ ወጣቶችን ተጠቃሚ በሚያደርጉ ተግባራት ዘርፈ ብዙ ስራዎች መሰራታቸውን አንስተዋል። የወጣቶችን ተሳታፊነትና ተጠቃሚነትን ለማረጋገጥ እየተሰራ ያለውን ስራና በቀጣይ በሚሰሩ ስራዎች ከቃል ወደ ባህል ለማሸጋገር የፓርቲው ውሳኔዎችና የተቀመጡ አቅጣጫዎችን በትጋትና በቁርጠኝነት ለመፈጸምና ለማስፈጸም መድረኩ መዘጋጀቱን ወጣት ሰብለ ተናግረዋል። ወጣቶች ህብረ ብሔራዊነታችንን እንደ መልካም አጋጣሚና የእኛነት መገለጫ በማድረግ እኛነታችን ይበልጥ አሰናስነን አብሮነታችን ይበልጥ ማጠናከር ይጠበቅብናል ብለዋል። እንደ ሀገር በወጣቶች ክንፍ አደረጃጀቶች በተፈጠረው የውይይት መድረክ 5 ሚሊዮን ወጣቶች እንደሚሳተፉም ወጣት ሰብለ በቀለ ተናግረዋል። የቤንች ሸኮ ዞን የመንግስት ዋና ተጠሪ አቶ ደግፌ ለቡድኑ ባስተላለፉት መልእክትም የጋራ ገዥ የሆኑ ትርክቶችን በህብረተሰቡን ለማስረጽ ወጣቱ የሚጠበቅበትን ሚና እንዲወጣ ጠይቀዋል። የሀገር ፍቅርን በማጎልበት ብልጽግናን በማረጋገጥ የተገኘውን ውጤት ለማጽናት ወጣቶች በመደጋገፍ ካለፈው በበለጠ ሀገራዊ ድርሻቸውን ሊወጡ ይገባልን ብለዋል። ከቃል እስከ ባህል በብልጽግና ፓርቲ ሁለተኛ መደበኛ ጉባኤ ውሳኔዎችና የተቀመጡ አቅጣጫዎች ላይ የብልጽግና ወጣቶች ክንፍ ሚና በሚል መሪ ሀሳብ በአቶ ወንዱ መንገሻ ሰነድ ቀርቦ ውይይት እየተደረገበት ነው። ከተማ አስተዳደሩ ያመቻቸውን የስራ ዕድል በመጠቀም ውጤታማ እየሆኑ መምጣታቸውን በዋቻ ከተማ አስተዳደር በማህበር ተደራጅተው ወደ ስራ የገቡ ወጣቶች ተናገሩ። ወጣቶቹ የበለጠ ተጠቃሚ እንዲሆኑ የከተማ አስተዳደሩ አስፈላጊውን ድጋፍ እያደረገ መሆኑን ተናግረዋል። ታምራት ኃይሌ ያዘጋጀውን ብሩክታይት ብርሃኑ ታቀርበዋለች። ማህበሩ ፍሬ ህይወት የሚል ስያሜውን በመያዝ በ2011 ዓ.ም ወደ ስራ መግባቱን ያስታወሱት የማህበሩ ሰብሳቢ ወጣት ጌታቸው በረከትና ከአባላቶች ውስጥ ያሬድ ጸጋይ የማህበረሰቡ እንቅስቃሴ ከጊዜ ወደ ጊዜ ውጤታማ እየሆነ መምጣቱን ጠቁሟል። የስራው እንቅስቃሴ በገንዘብ ውጤታማ እንዲሆን ከማገዝም ባሻገር የሙያ ባለቤትም ጭምር እንዳደረጋቸው አብራርተዋል። ከዚህ በፊት ብዙ ወጪ ወጥቶባቸው ከሌላ ቦታ ሲመጡ የነበሩ እቃዎችን በማህበራቸው በኩል እያመረቱ መሆኑን በማብራራት በዚህም ደንበኞችን ካላስፈላጊ ወጪና ከእንግልት መታደጋቸውን ተናግረዋል። በከተማ አስተዳደሩ በኩል የተለያዩ ድጋፎች እየተደረጉላቸው መሆኑንም አብራርተዋል። በሚሰሩባቸው ስራዎች ከዕለት ተዕለት ተጨማሪ ክህሎት እያገኙ አቅማቸውን እያዳበሩ መሆናቸውንም አስረድተዋል። በማህበሩ ውስጥ በጊዜያዊነት ተቀጥረው የሚሰሩት ወጣቶች መኖራቸውን በመጠቆም እነኚህን ሙያውን ከመቅሰም ባለፈ የቁጠባ ደብተር በማስከፈት ከሚያገኙት ገቢ መቆጠብ መቻላቸውንም ጠቁመዋል። በዋቻ ከተማ አስተዳደር ስራ ክህሎት ኢንተርፕራይዝና ኢንዱስትሪ ልማት ጽህፈት ቤት ኃላፊ አቶ አክሊሉ አሰፋ በበኩላቸው እንደ ዋቻ ከተማ አስተዳደር በርካታ ወጣቶች በተለያዩ ዘርፎች ተደራጅተው ወደ ስራ በመግባት እየሰሩ እንደሚገኙ ጠቁሞ ፍሬ ህይወት እንጨትና ብረታ ብረት ማህበር አንዱ መሆኑን ተናግረዋል። ማህበሩ ወደ ስራ ከገባበት ጊዜ ጀምሮ ውጤታማ እየሆነ መምጣቱን የተናገሩት ኃላፊው በጽህፈት ቤታቸው በኩልም እየተደረጉ ያሉ ድጋፎችን አጠናክሮ እንደሚያስከትሉም አስረድተዋል። የማህበሩ ስራ እንቅስቃሴ ለሌሎች ወጣቶች ልምድ እንዲወስዱ የሚያግዝ መሆኑን ተናግረው ይህን ተሞክሮ ወደ ሌሎች ለማስፋት በትኩረት እየተሰራ መሆኑን ገልጸዋል። የዋቻ ከተማ አስተዳደር ከንቲባ አቶ ሁነኛው ታደሰ በበኩላቸው በከተማ አስተዳደር ደረጃ የተለያዩ ማህበራት በበርካታ ዘርፎች ወደ ስራ በመግባት አገልግሎት እየሰጡ እንዳሉ ጠቁመው የፍሬ ህይወት እንጨትና ብረታ ብረት ማህበር አንዱና ግንባር ቀደም መሆኑን ተናግረዋል። ማህበሩ የቤት መገልገያ ቁሳቁሶችን ጨምሮ ሌሎች ዘርፈ ብዙ እቃዎችን በማምረት ለአካባቢው ህብረተሰብ ከማቅረብም ባለፈ የገበያ ትስስሮችን በመፍጠር ለሌሎች አጎራባች ዞኖችና ወረዳዎች እያቀረበ መሆኑንም አስረድተዋል። እንደ ሀገር የወጣቶችን ተጠቃሚነት ለማረጋገጥ የተያዘውን ግብ ለማሳካት በትኩረት እንደሚሰራም አረጋግጧል። በመጨረሻም ወደ ስፖርት መረጃ ስንሻገር በዞናችን የተካሄደ የሚገኘው የክለቦች ሻምፒዮና ወደ ግማሽ ፍጻሜ ያለፉ ቡድኖች ተለይተው ታውቀዋል። በዚህም ቢጣ፣ ቦንጋ፣ ዴቻና ጊምቦ ዳዲበን ተጋጣሚዎቻቸውን በመርታት ግማሽ ፍጻሜ የገቡ ቡድኖች ሆነዋል። ቢጣ አዲዮን፣ ቦንጋ ጨናን፣ ዴቻ በመለያ ምት ጠሎን እንዲሁም ጊምቦ ዳዲበን ደግሞ የዋቻ ከተማን በሰፊ ጎል ልዩነት በመርታት ወደ ግማሽ ፍጻሜ ተቀላቅለዋል። ለፍጻሜ ለማለፍ በነገው ዕለት ማለትም ማክሰኞ ጨዋታው ቀጥሎ የሚውል ሲሆን ቢጣ ከዴቻ፣ ቦንጋ ከጊምቦ ዳዲበን ይገናኛሉ። ሻምፒዮናው የፊታችን ሐሙስ ይካሄዳል ተብሎም ይጠበቃል። ክብራትና ክብራን ተመልካቾቻችን ለሰዓቱ ከከፋ ቴሌቪዥን ያዘጋጀናቸው ዜናዎች የተከታተላችኋቸውን ይመስሉ ነበር። ዜናዎቹን በመምራት ፍጹም ተሾመ ከእናንተ ጋር ቆይታ አድርጌያለሁኝ። ቀሪ የከፋ ቴሌቪዥን ፕሮግራሞች ጋር ቆይታ እንድታደርጉ እያጋበዝኩ እኔ በዚሁ ተሰናበትኩ። ሰላም።